ጋብቻን በቬሎ መፈጸም ይፈቀዳል ወይስ አይፈቀድም? በዚህ ዙሪያ ቅድስት ቤተክርስቲያናችን ምን ትላለች? ይህን ቪዲዮ በቅርቡ ማግባት ላሰቡ ሰዎች ሼር በማድረግ አድርሱልኝ። ቬሎ በአውሮፓ እና በሌሎች አህጉራት ለሰርግ የሚለበስ የሙሽራ ልብስ ሲሆን በሀገራችንም ብዙ ሰዎች በቬሎ ካልተሞሸሩ ያገቡ መሆናቸው እስከ መጠራጠር ደርሰው ለሰርግ ቬሎ መልበስ እንዳለበት አምነዋል። ሊበሏት ያሰቧት አሞራ ጅግራ ናት ይሉታል እንደሚባለው ቬሎ በሀገራችን ብዙ ሴቶች ለሚናፍቁት በእርሱም ለመሞሸር እንዲረዳቸው በግድ ያማረ ትርጉም ሲሰጡት ቢሞክሩም ብዙ ሰዎች የሚስማሙበት ቬሎ ከወንድ ጋር የባለጉ ሴቶች የሚሞሸሩበት የሰርግ ልብስ መሆኑን ይህንም ያሰኘው ብዙ ጊዜ ሙሽሮች ከሰርጋቸው አስቀድመው በወለዷቸው ልጆች ሻማ ያዥነት ስለሚታጀቡ ቬሎ ከጋብቻ በፊት የሚፈጸም የግብረ ሥጋ ግንኙነት የማያወግዝ ስርዓት ስለሌለው ስለሆነም ቬሎ ንጽህናን ከሚሻ ስርዓተ ተክሊል ጋር ጎን ለጎን መሄድ የማይችል መሆኑን ልብ ልንል ይገባል። በሀገራችን በብዛት እንደምናየው ቬሎ በክራይ የሚለበስ የሰርግ ልብስ ነው። ምክንያቱም እንደ ማንኛውም ልብስ በቀላል ዋጋ የማይሸመት እጅግ ከፍተኛ ወጪ የሚያስወጣ ከመሆኑ በላይ አንድ ለሰርግ ዕለት ካልሆነ በቀር ለሌላ አገልግሎት የማይውል በመሆኑ ከጥቂት በቀር ማንም በግሉ ሊገዛው እንደማይደፍር ነው። ከዚህም በመነሳት ቬሎ በቀጥታ ስጋ ወደሙን ስንቀበል የክብር ልብስ መሆን አይችልም። ምክንያቱም ሌሎች ለዳንኪራ፣ ለጭፈራ፣ አጋንንታዊ ለሆኑ ስርዓት የተጠቀሙበት ልብስ ተከራይተን በቤተ ክርስቲያን ለሚፈጸም ቅዱስ ስርዓት ልንጠቀመው ስለማይገባ እኛም ከተጠቀምነው በኋላ ማን እንደሚከራየው እንደም ባለ ስርዓት እንደሚያወሉት ስለማናውቅ ነው። በተጨማሪም ቬሎ የሚያጅቡ ጌጣጌጦች፣ መዋቢያ ቅባቶች፣ በአጠቃላይ ቬሎን ተከትለው የሚፈጸሙ ድርጊቶች ሰዎች ስጋው ደሙን የሚቀበሉበት ጊዜ ሲፈጸም ለሚገባቸው መንፈሳዊ ስርዓት ፍጹም ተነጻጻሪ ናቸው። ለዚህም መረጃ ሞተን ስንገነዝ እንኳን ከአንገታችን የሚያወጣው የአንገት ማተብ በሰርግ ስርዓት ሰበብ አውልቀው በሌጣ አንገት መታየታቸው በዚህም በቬሎ መሞሸር መንፈስ ቅዱሳዊ እንዳልሆነ ልንረዳው ይገባል ማለት ነው። ብዙ ጊዜ በቬሎ ተሞሽራ የወጣ ሴትና ሚዜዎቿ ያለባበስ ሁኔታ ስንመለከት ወንዶች ለማጥመድ በአለባበሷ ከምትራቀቅ ሰነፍ ሴት ጋር የሚመሳሰል የምንዝርና ጌጥ የሞላበት ሆኖ እናገኘዋለን። ይህም የሴቶች በሚገባ ልብስ ከፍረትና ራሳቸውን ከመገዛት ጋር ሰውነታቸውን ይሸልሙ እግዚአብሔርን እንፈራለን የሚሉ ሴቶች እንደሚገባው መልካም በማድረግ እንጂ በሹሩባና በወርቅ ወይም በዕንቁ ወይም ዋጋው እጅግ በከበረ ልብስ አይሸለሙ እንደሚለው የእግዚአብሔር ቃል ጋር የሚጣረን ነውና ሊነቀፍ ይገባል። በቬሎ የተሞሸሩ ሰዎች በሰርጋቸው ዕለት በአደባባይ ሲሳሳሙ፣ ሲደንሱ ማየታችን የተለመደ ነው። ይህም ድርጊት ከባህሉ ባለቤት መደበኛ ነውና አይነቀፍም። በእኛ በኢትዮጵያውያን ግን ከባህል ውጭነት በተጨማሪ ተመልካቾች ያደናቅፋል። ከሁሉም የሚከፋው ደግሞ በቁርባን የተጋቡ ሰዎች በዚያው ዕለት ሩካቤ የማይፈጽሙ ሆነው እያለ ሩካቤ የሚያነሳሱ ድርጊቶች በአደባባይ መፈጸማቸው ነው። በዚህም ድርጊት ከፍለው እንደማይፈጽሙት የኩነኔ ዕዳ ውስጥ ይዘፈቃሉ። ቅዱስ ጳውሎስም እንደዚህ ይላል፣ ለዚህ ሳይገባው ይህን እንጀራ የበላ ወይም የጌታን ደም የጠጣ ሁሉ የጌታ ሥጋ ደም ዕዳ አለበት ብሎ እንደተናገረ በመንፈሳዊ ጋብቻ ከአገቡ በኋላ በሌላ ቀን ደግሞ በዓለማዊ ጋብቻ ሰርጋቸውን ለማድረግ የሚያስቡት ደግሞ እንደዚህ ይላል፣ ከጨለማ በኋላ ብርሃን፣ ከዚህ ዓለም በኋላ ወዲያኛው ዓለም እንደሚመጣ ማለት ነው። በአንድ ነገር ላይ ሌላውን ማስከተልም የቀደመውን መናቅ ወይም ማሳለፍ ነውና መሰረቱ ከተክሊል ስርዓት በኋላ ቬሎ ማስከተል ስርዓተ ተክሊል ንቆ እንደ ማሳለፍ ቬሎ እንደ ማጽናት ይቆጠራል። እግዚአብሔርም ያጣመረውን እንግዲህ ሰው አይለየው ይባላልና ባልና ሚስት በስጋው ደሙን አንድ ከሆኑ በኋላ በሰው ስርዓት ምክንያት ወይም ለቬሎ ሲሉ መለያየት አይገባቸውም። ነገር ግን ብዙዎች በስጋው ወደሙን ጋብቻቸው ከፈጸሙ በኋላ እንደገና በቬሎ ለመሞሸር ተለያይተው ወደ ቤታቸው ይሄዳሉ። ይህ ከላይ ከተጠቀሰው የእግዚአብሔር ቃል አኳያ ሲታይ ትልቅ ኃጢአት ነውና በቁርባን የተጋቡ ባልና ሚስቶች ሊለያዩ አይገባምና ስለዚህ ይህን ድርጊት መፈጸም አይገባም። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆይ።